ሰላም የሜጋ ኢንቲሜት ላይፍ ቤተሰቦች እንኳን ደህና መጣችሁ። የጾታው ግንኙነትና ሪሌሽንሺፕ አማካሪያችሁ ዶክተር ኤልያስ ብርሃኑ ነኝ። ዛሬ ደስተኛና እርካታ የተሞላበት የወሲብ ህይወት ቁልፍ ወደ ሆነው ርዕስ እንገባለን። ጥንዶች ስለ ወሲብ እንዴት በግልጽ ማውራት ይችላሉ? ብዙ ጥንዶች በሌላ በማንኛውም ነገር ላይ በግልጽ ያወራሉ፣ ግን ወደ መኝታ ክፍላቸው ሲመጣ አንደበታቸው ይዘጋል። ዝምታ ደግሞ ግንኙነቶችን ያቀዘቅዛል፣ የብልት መቆም ችግርን ይፈጥራል እና ፍላጎትን ይቀንሳል። መግባባት ከወሲብ ድርጊት በላይ አስፈላጊ ነው። ወሲባዊ ህይወታችሁን ወደ ሌላ ደረጃ ለማድረስ የምትፈልጉ ከሆነ አሁኑኑ ሰብስክራይብ በማድረግ የደወል ምልክቱን ተጫኑ። ለብዙ ሰው እንዲደርስ ደግሞ ላይክ አድርጉት። ወደ ክፍቱ ውይይቱ እንግባ። ስለ ወሲብ በግልጽ ማውራት የሚጀመረው ከወሲብ ውጭ ባሉ ጊዜያት ነው። በመጀመሪያ የምናየው ትክክለኛው ጊዜ መምረጥ ነው። በወሲብ ወቅት ወይም ከወሲብ በኋላ መነጋገር የለባችሁ። ሁለታችሁም ዘና ያላችሁበት፣ ያልተጨነቃችሁበትና ማንም የማያቋርጣችሁበት ጊዜ ምረጡ። ለምሳሌ ቅዳሜና እሁድ ጠዋት ቡና እየጠጣችሁ ወይም በእግር ስትሄዱ እነዚህን ሰዓታት ተጠቅማችሁ ስለ ወሲብ ህይወታችሁ ማውራት ትችላላችሁ። ሁለተኛው ከፍርድ ነፃ የሆነ አካባቢ። ይህ ማለት የመተማመን መሰረትን ፍጠሩ ማለት ነው። አጋርሽ ወይም አጋርህ የምትናገረውን በንቀት፣ በንዴት ወይም በፍርድ እንደማትቀበሉ አሳዩ። የምፈልገው ነገር ሁሉ በግልጽ ልነግርህ ወይም ልነግርሽ እችላለሁ የሚል ስሜት ይፍጠሩ። ሶስተኛው የመጀመሪያ ጅምር። ይሄ ማለት ከቀጥታ ወደ ወሲባዊ ፍላጎት ከመሄድ ይልቅ በትንንሽ ነገሮች ጀምሮ። ትናንት ያደረግነው ነገር ደስ ብሎኛል ወይም በዚህ ሳምንት አብረን ጊዜ ማሳለፍ አለብን በማለት ውይይቱን ጀምሮ። በሁለተኛው ክፍል የምንመለከተው የፍላጎትና የድንበር አወሳሰን። በግልጽ ማውራት ማለት ምን እንደሚፈልጉ እና ምን እንደማይፈልጉ በግልጽ መወሰን ማለት ነው። የፍላጎት መግለጫ ወይም ደግሞ ዲዛየር፣ ምን አይነት ንክኪ፣ ምን አይነት ጊዜ ወይም ምን አይነት አዲስ ነገር መሞከር እንደምትፈልጉ በግልጽ ተናገሩ። ይህን ብንሞክር ደስ ይለኛል፣ ያ ደስ ይለኝ ነበር የሚሉት ቃላት ተጠቀሙ። ይህንን በደብዳቤ፣ በጽሁፍ መልእክት ወይም በቪዲዮ እንኳን መግለጽ ትችላላችሁ። ሌላኛው አይ ለማለት አለመፍራት ነው። አይ ለማለት አትፍሩ። የወሲብ መግባባት ማለት ሁል ጊዜ አዎ ማለት አይደለም። አይ ለማለት መፍራት የለባችሁ። ነገር ግን ለምን አይ እንዳላችሁ መግለጽ አለባችሁ። አይሆንም፣ ደክሞኛል ወይም አይሆንም፣ ነገር ግን ነገ በእርግጠኝነት እንሞክራለን የሚሉ መልሶች መግባባትን አያቆሙ። የአይ መግለጫዎች መጠቀም። ተቺ ከመሆን ተቆጠቡ። አንተ ሁል ጊዜ የምትቸኩል ነህ ከማለት ይልቅ እኔ በዝግታ ፍቅር ስንጀምር የበለጠ ደስ ይለኛል በሉ። ይህ አጋርህን ከመውቀስ ይልቅ ስለ ራስህ ስሜት እንድትገልጽ ይረዳሃል። ሶስተኛው ክፍል ስለ ችግሮች በጋራ መነጋገር ነው። በግልጽ የመነጋገር ትልቁ ፈተና ችግር ሲያጋጥም መነጋገር ነው። ይሄ ደግሞ በመጀመሪያው ስንፈተ ወሲብን መጋፈጥ ነው። የብልት መቆም ችግር ሲያጋጥም ዝምታን ስበሩ። ሴትየዋ ማለት ያለብሽ ይህ ችግር የሁለታችንም ነው፣ አብረን ሐኪም እንጠይቅ ወይም የአኗኗር ዘይቤያችን እንቀይር ብለሽ ድጋፍሽን አሳዩ። ወንዱ ደግሞ የፍርሃትህን ስሜት በሐቀኝነት ግለጽ። ይህ ጭንቀት ይቀንሳል። ይህም ችግሩን ለመፍታት የመጀመሪያው እርምጃ ነው። የወሲብ ድግግሞሽ ልዩነት። አንዱ ብዙ ጊዜ ሲፈልግ፣ ሌላው ደግሞ ትንሽ ጊዜ ሲፈልግ ግጭት ይፈጥራል። በዚህ ጊዜ የሚጎዳውን ሳይሆን የሚያረካውን መፍትሄ ፈልጉ። በሳምንት 3 ጊዜ ሳይሆን 3 ጊዜ የፍቅር መግለጫዎች፣ ለምሳሌ መሳሳ፣ ማቀፍ የመሳሰሉትና አንድ ጊዜ ወሲብን ብናደርግስ ብለሽ አውሪ ወይም ደግሞ አንተ አውራ። በመጨረሻም አስተያየት መጠየቅ ነው። በዚህ ሳምንት ከሰራነው ነገር ምን ተመችቶሃል ወይም ተመችቶሻል? በሚቀጥለው ሳምንት ምን እንጨምር ብሎ መጠየቅ በጣም ጥሩ ነው። ይህ የትዳር አጋራችሁን ፍላጎት እንደምታከብሩ ያሳያል። አስታውሱ፣ የጾታው ግንኙነታችሁ ጥራት የሚመነጨው ከግልጽና ሐቀኛ ውይይት ነው። መግባባት የፍቅር ህይወታችሁን ያድሳል። ይህ ቪዲዮ
ግንኙነታችሁን ለመሻሻል ጠቃሚ ሆኖ ከተሰማችሁ ላይክ በማድረግ ለሌሎች እንዲደርስ ሼር አድርጉት። ተጨማሪ ጥያቄዎች ካላችሁ ሰብስክራይብ አድርጋችሁ ኮሜንት ላይ ጠይቁኝ። በሌላ ጠቃሚ ቪዲዮ እስከምንገናኝ ድረስ ደህና ሁኑ።